የሸሚዙ ዳርዳር ጭቃው ታየኝ የሸሚዙ ዳርዳር ጭቃው ታየኝ የሸሚዙ ዳርዳር ጭቃው ታየኝ የሸሚዙ ዳርዳር ጭቃው ታየኝ እዛ ጋር ቤት ፈርሷል አቀብልልኝ ይበቃል ባይ ማሮ ሙጂ ማሮ ሰውዬ ምንድን ነው የምታወራው? የመልስ ነው ልጅ አይደለም እና ምንድን ነው ቅርበው ውደት ወይ ደግሞ የልቤ ትርታ ለእኔ ትርጉሙ አንድ ነው። ውሸት ከሰማ ያሟል። ውሸት ከሰማ ያሟል። አሞት ደግሞ ሌላ ከባድ ውሸት ከሰማ ይሞታል። ሰላም ቤተሰብ ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? እንደምን ከረማችሁ? እንግዲህ እኔ ተመልሼ ከች ብያለሁ። ዛሬ አሪፍ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ ላይ እንግዲህ ሪያክት እያደረግን አንድ ላይ እየተዝናናን እንግዲህ ድብርት ምናምን ካለ ይለቃችኋል። ኢንጆይ እንደምናደርግበት እርግጠኛ ነኝ። እንግዲህ እንደተለመደው ቻናሉን ሰብስክራይብ አድርጉት። ቻናላችንን ማሳደግ አለብን። እንዲሁም ቪዲዮ እንዲታይ ብዙ ሰው ጋር እንዲደርስ ላይክ እያደረጋችሁ ኮሜንት እየሰጣችሁ እንዲሁም ሼር እያደረጋችሁ ሰብስክራይብ እያስደረጋችሁልኝ እንግዲህ ቻናሉን ማሳደግ አለብን እና አሁን ወደ መጀመሪያው ቪዲዮ እንሄዳለን። ሌትስ ጎ። ኮሜንት ሸሎጋ አቤላ ይላል የሆነ ነገር ልነግርህ እፈልጋለሁ። ምን ባባ ሰውዬ ምንድን ነው የምታወራው? የመልስ ነው ልጅ አይደለም እና ምንድን ነው አስመጠጥልኝ ተጀመረ እንደዚህ ማስመጠጥ ነው ነገር አዲስ ነገር አለ እንዴ ጋይስ? እኛ ያላወቅ ነው አስመጠጥልኝ እንዴት ነው ነገር? እስኪ ወደ ቀጣይ ቪዲዮ እንሄዳለን። ውሸት ከሰማው እሞታለሁ ይላል። እስኪ ነው አሞት ነው እንጂ በጣም ከባድ ህመም ነው ያመመው። ምንድን ነው ህመሙ? ውሸት ከሰማ ያሟል። ውሸት ከሰማ ያሟል። አሞት ደግሞ ሌላ ከባድ ውሸት ከሰማ ይሞታል። ውሸት ከሰማ ይሞታል። አሁንም ይሞታል። በቃ ምን አይነት በሽታ እንደመጣብን ደግሞ ውሸት ከሰማ ይሞታል። አዎ በራሱ ጊዜ ነው የሚለቀው። እኛ ምን አገባን? እንሂድ በቃ አርሰናል ቻምፒዮንስ ሊግ ሲበላ እንሂድ። ይሻላል። ሞተ ደየነ ወይኔ አርሰናል ፋን ተበላ። በእናታችሁ ምን አይነት ቀልድ ነው እንደዛ? አይነት ቀልድ የማንን ሞራል ለመንካት ነው? የአርሰናል ደጋፊ ኧረ ይደብራል። እንደዚህ አይቀለድም ጋይስ። ሌላ ጊዜ እንደዚህ እንዳቀልዱ። ይሄ በጣም የሆነ አጥንት ሚነካ ነው። ወደ ቀጣይ ቪዲዮ እንሄዳለን። እስኪ በስመ አብ እኔ የነዚህ ቀልድ ነው ግራ የሚገባኝ። እንደዚህ አይነት ቀልድ አለ እንዴ? እስኪ እንጨርሰው። አራት ቁጥር ገባለት። ይሄው እሺ ያረ ልጁ ራሱ መነሳቱ ምን አይነት ቀልድ ነው ጋይስ? እንጂ ይቻላል እንደዚህ። እስኪ ወደ ቀጣይ ቪዲዮ እንሄዳለን። የሀብታም ልጅ ስታፈቅር ይላል። እስኪ ነው ደግሞ እኔ ፍቅር ኔክስት ዊክ ዳድስ ጋር ያቆምበትን ሁለተኛ ሳምንት ስለምናከር እንዳትቀር። አልቀርም እመጣለሁ። ደግሞ እንዲህ ቡትቶ መስለን እንዳመጣ አይ ታጥቤ ነው የምመጣው። እስቲ ምንድን ነው አዋራው? አዝማሪ አይሽ አዝሜ እንዴት ነው? ተቀበል። የፍቅሬ ከለሯ ከኔ ጋር አይገጥምም። የሚስቴ ከለሯ ከኔ ጋር አይገጥምም። ፍቅር ግን ሀያል ነው አረገን ግጥምጥም በል። ፍቅረኛዬን ያው መኪና የለውም። ጫማው አልቆበታል፣ ሆዱን ባዶ ነው። ኧረ ማስገባት። አባትሽ ሀብታም ነው ለምስኪን ያበላል። አባትሽ ብር አለው ለምስኪን ያበላል። እሱ በየቀኑ ሙስና ይበላል በልልኝ። የሸሚዙ ዳርዳር ጭቃው ታየኝ የሸሚዙ ዳርዳር ጭቃው ታየኝ እዛ ጋር ቤት ፈርሷል አቀብልልኝ። ይበቃል። ገደለችው።
ጋይስ ጉቦ እየሰጠ ነው እሱ ራሱ። የጅል ነው ከሷ ጋር አትገጥምም። ፊትም የጅል ነው ከሷ ጋር አትገጥምም። በ5 ብር የደበበለበት ሪኩም ወረጉራ ጉቦ ሰጥቶ ራሱ ተበላ። ወይ ደህና ገንዘብ አይሰጥ ወይ። እስኪ ወደ ቀጣይ ቪዲዮ እንሄዳለን። ኦኬ ቪዲዮ ሰሞኑን በጣም አነጋጋሪ የነበረ ቪዲዮ ነው። የሆነ ቻይናዊ ከኢትዮጵያ ፍቅረኛው ጋር ምናምን ነገር በዛ ኬዝ መሰለኝ። ይሄ ማን ነው የሚባለው የህንዱ ፊልም ተርጓሚ ድሮ ፈላ እያለን በትርጉም ዋሴ ነው ዋሴ ጋር ነው ወይስ ቃሲም ዋሴ ጋር ከሁለት አንዱ ነው። እሱ ያላቀውም በደምብ ስሙ በድምጽ ነው የማውቀው ሞር ድምጹን ነው የማውቀው ነው። እና እስኪ አሁን ተርጉሞት ነው እንግዲህ ቻይንኛውን ነው የተረጎመው ህንድኛውን ሳይሆን እስኪ እንስማው። በውደት ወይ ደግሞ የልቤ ትርታ ለእኔ ትርጉሙ አንድ ነው። ብዙ ሰዎች ያፈቅራል፣ ግን እንደኔ ማንም አያፈቅርሽም። ማንም ጋር አንቺ የለሽም። ሸብሻማ አንቺ የለሽም ማለት ነው። እኔ አንቺን ልረሳሽ አልችልም። እኔ አንቺን መርሳትም አልፈልግም። አንቺ እድሜ ልኬን አፈቅርሻለሁ፣ እስከ ሞት ድረስ አፈቅርሻለሁ። ይህ ትርጉም ደስ ይላል። የህንድ ፊልም የሆነ ልምድ ነው መሰለኝ። እኔ አፈቅርሻለሁ ምናምን ከዛ የተወሰደች ነች እንጂ ሪል ቻይንኛ አይመስለኝም የተረጎሙ። ወይ የሆነ ሚክስ አድርገውት ራሳቸው የራሱ ተርጉሞ ሳይሆን እንደዛ ነው እንጂ እንደዚህ ነርቨስ ሆኖ የሚያወራው ልጁ በጤና አይመስለኝም። እኔ እንጃ ልጅቷ ምን እንዳለችው አላውቅም። እንግዲህ የዛሬው ቪዲዮ ይመስላል። ትንሽ ቪዲዮዎች ናቸው ያዘጋጇቸው እና እንደተለመደው የመጨረሻው ቪዲዮ መልእክት ነው እና ቻናሉን እንዳትረሱ ሰብስክራይብ አድርጉት፣ ላይክ አድርጉት፣ ሼር አድርጉት ጋይስ። በጣም የእናንተ እገዛ ያስፈልገኛል እና በቀጣዩ ቀን እስክንገናኝ ቸር ሰንብቱልኝ። እወዳችኋለሁ። እና ዛሬ እንደምታዩት ደርባን ያለው ያገኘኋቸው ሰዎች በጣም የሚያስደንቅ አይኪው ያላቸው በጣም የሚገርም እኔ እንደገና ሌቭል አፕ ራሴን እንዳረግ ሁሉ ሀሳብ የሰጡኝ ሰዎች ነው ያገኘሁት። እና ለካ አንዳንድ ሰው ሱቅ ውስጥ የተቀመጠው አማራጭ አጥቶ ሳውዝ አፍሪካ ስለሆነ ምንም ምርጫ ስለሌለው ነው። ግን ምን ነገር ተማርኩ፣ እዛም ሆናችሁ ራሳችሁን ሌቭል አፕ አድርጉ፣ ራሳችሁን አፕግሬድ አድርጉ። አንድ ቀን መድረስ የምትፈልጉበት ቦታ፣ አንድ ቀን መሄድ የምትፈልጉበት ቦታ ትደርሳላችሁ። እና ምን ልላችሁ ፈልጋለሁ፣ ባላችሁበት ቦታ ራሳችሁን አፕግሬድ አድርጉ፣ ራሳችሁን ሌቭል አፕ አድርጉ። ነገ የሆነ ቦታ ላይ የልባችሁን መሻት ፈጣሪ ይሰጣችኋል። ያኔ የምትፈልጉትን ስራ መስራት ትችላላችሁ። ቼስ ጋይስ